የኢትዮጵያ መገናኛ ብዙሃን ምክር ቤት 32ኛውን ዓለም አቀፍ የፕሬስ ነጻነት ቀን በሀገር አቀፍ ደረጃ አከበረ። ክብረ በዓሉ ጋዜጠኞች የአካባቢ ጥበቃ ላይ የሚያበረክቱትን አስተዋጽኦ እንዲሁም የሚደርስባቸውን ተጽዕኖ ለመቃኘት ያለመ መሆኑ ተገልጿል። ዮርዳኖስ አበበ ተጨማሪ አላት። የኢትዮጵያ መገናኛ ብዙሃን ምክር ቤት በዓለም አቀፍ ደረጃ ለ32ኛ ጊዜ የሚከበረውን የፕሬስ የነጻነት ቀን በአገር አቀፍ ደረጃ የምክር ቤቱ አባላትና ጥሪ የተደረገላቸው እንግዶች በተገኙበት አክብሮ ውሏል። ክብረ በዓሉን የኢትዮጵያ መገናኛ ብዙሃን ምክር ቤት ከዩኔስኮና ከፈረንሳይ ኤምባሲ ጋር በመተባበር እንዳዘጋጀው ተገልጿል። ቀኑ ታስቦ እንዲውል ያደረገውም ዋና ዓላማ በጋዜጠኞች ላይ የሚደርሰውን በደል ታሳቢ በማድረግ የሚዲያ ባለሙያዎች ከመንግስት አካላት ጋር ውይይት በማድረግ ችግሮች እንዲፈቱ አቅጣጫ ማስያዝ የሚል እሳቤ እንዳለው ተጠቁሟል። በተጨማሪም ጋዜጠኞች የአካባቢ ጥበቃ ላይ የሚያበረክቱትን አስተዋጽኦ እንዲሁም የሚደርስባቸውን ተጽዕኖ ለመቃኘት የሚያስችል መሆኑን ተገልጿል። በዝግጅቱ ላይ በተደረገውም የባለሙያዎች የውይይት መድረክ የአካባቢ ጥበቃ ፈተናዎች፣ የተዛቡ ዘገባዎች እንዲሁም ጋዜጠኞች በአካባቢ ጥበቃ ውስጥ ስለሚኖረው ሚና በርካታ ሀሳቦች ተነስተዋል። ለአብነት ያክል በባለስልጣናት ስለሚደረገው አፈና፣ የማህበረሰቡ የግንዛቤ ችግር እንዲሁም በራሱ በጋዜጠኛው ላይ ስለሚስተዋለው የችሎታና የስነ ምግባር ማነስ ተጠቃሽ ናቸው። በጋዜጠኞች ፕሬስ ነጻነት ዙሪያ ምክር ቤቱ ስለሚያከናውናቸው ተግባራት ያነጋገርናቸው የሚዲያ ምክር ቤት ስራ አስፈጻሚ አቶ ታምራት ኃይሉ ተቋሙ የሚዲያ ፕሬስ ነጻነት እንዲከበር በህግ አግባብ እየሰራ እንደሚገኝ አስረድተዋል። ያው እንግዲህ የፕሬስ ነጻነት የማክበር ጉዳይ የህግ የበላይነት ጉዳይ ነው እንደሚታወቀውና በህጉ ላይ ያሉ የጋዜጠኞች መብቶች መሰረት በማድረግ በህጉ አግባብ መሰረት ሁኔታዎች እንዲከናወኑ እኛ ድምጻችን እናሰማለን። አዲሱ የመገናኛ ብዙሃን ፖሊሲ አዋጁም ቢሆን ለጋዜጠኞች የተሻለ የስራ ምህዳር እንዲፈጠር እድል የሚፈጥር ነው። ስለዚህ ያንን መሰረት በማድረግ ጋዜጠኞች ከስራቸው ጋር በተያያዘ ከሆነ እንዳይታሰሩ፣ የሚያስጠይቅ ጉዳይ ከመጣም ደግሞ የሚጠይቁበት የህግ አግባብ በተቻለ መጠን በፕሬስ አዋጁ እንዲሆን የተቻለን ጥረት እናደርጋለን። ጋዜጠኞች እንደዚህ አይነት ችግር ሲገጥማቸውም ድምጻችን እናሰማለን፣ መግለጫዎች እናወጣለን። ከዛ በተጨማሪ ግን በዋናነት ከሚመለከታቸው የመንግስት አካላት ጋር በግንባር በመሄድ ውይይቶችን እናደርጋለን እና በውይይት ችግሩ ይፈታል። አንዳንድ ጊዜ ከግንዛቤ እጥረት ነው። ሁለተኛ እታች ያሉት የአስተዳደር አካላት ባለማወቅ ነው ጋዜጠኞችን መብታቸውን የሚገፉትና ከዛ ጋር በተያያዘ የተለያዩ ጥረቶችን እናደርጋለን። በሐሰተኛ ሚዲያዎችና ጋዜጠኞች ላይ የሚደርሰውን የቁጥጥር ስራ በሚመለከት ለቀረበላቸው ጥያቄም ምላሽ ሰጥተዋል። ቁጥጥር በዋናነት የኛ ስራ አይደለም። የኢትዮጵያ መገናኛ ብዙሃን ባለስልጣን የመንግስት ተቋም ነው። እሱ ፍቃድ ያልሰጣቸው የመገናኛ ብዙሃን ኢትዮጵያ ውስጥ ኦፕሬት ማድረግ አይችሉም። አሁን እንደምንመለከተው ከሆነ ግን እርግጥ ሜንስትሪም ሚዲያው ተመዝግቦ ነው የሚሰራው። ግን ዲጂታል ሚዲያዎቹ ግን አንዳንዶቹ ያልተመዘገቡ ናቸው፣ አንዳንዶቹ ከሀገር ውጭ ያሉ ናቸው። ስለዚህ እኛ እንደ ኢትዮጵያ መገናኛ ብዙሃን ምክር ቤት አባል የምናረጋቸው ቢያንስ የተመዘገቡ ላይሰንስ ያላቸው ህጋዊ አድራሻ ያላቸው መገናኛ ብዙሃን ነው። ከዛ ውጭ ያሉትን እኛ አንመዘግባቸው። ምክንያቱም ቀድሞውኑ ህጋዊ መሆን መቻል ይኖርባቸዋል፣ አድራሻቸውንም ማሳወቅ ይኖርባቸዋል። ስለዚህ ይሄ በዋናነት የመገናኛ ብዙሃን ባለስልጣን የቁጥጥር ስራ ነው የሚሆነው። እኛ ግን ልክ ከተመዘገቡ ህጋዊ ናቸው ማለት ነው፣ አድራሻቸው ይታወቃል ማለት ነው። ስለዚህ እነሱን አባል አድርገን የሚያስፈልጋቸውን የሙያ ክህሎት ስልጠናዎችን በተከታታይ እንሰጣቸዋለን። የፕሬስ ነጻነት እንዲከበር ማድረግ የሁሉም ማህበረሰብ ሚና እንደሆነ የገለጹት ስራ አስፈጻሚው ይህ የፕሬስ ነጻነት ቀን ታስቦ መዋሉ በዘርፉ ላይ የሚስተዋሉ ችግሮችን ተነጋግሮ ለመቅረፍ እንደሚያስችል ተናግረዋል። ስራ አስፈጻሚው አክለውም ጠቅላይ ሚኒስትሩ ከሚዲያ አካላትና ጋዜጠኞች ጋር ውይይት እንዲያደርጉ የቀረበላቸው ጥያቄ ከወር በላይ እንደሆነውና እስካሁን ምላሽ የጠበቁ እንደሚገኙ ገልጸዋል።